አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የጆአር ቲዩብ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። በዛሬ ደግሞ ጽድት ያሉ ሁለት አልጋዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አልጋዎቹ ሜትር ከ20 እና ሜትር ከ50 ናቸው። በደንብ ተደርገው ነው የተሰሩት። እንግዲህ አይታችሁ ሐሳብ አስተያየታችሁን ትሰጣላችሁ። አልጋዎቹን በደንብ አድርጌ ያሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቻናሉ ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንግዲህ በመጀመሪያ ይህ ሜትር ከ50 አልጋ እንግዲህ እንደምትመለከቱት ጽድት አድርገን የሰራ ነው። በጣም ተመችቶናል። እንግዲህ ከዩቲዩብ ላይ አይታ ነው ያዘዘችን እህታችን። እንግዲህ የመጀመሪያው ትዕዛዙንም በፎቶ አሳያችኋለሁ። እንደምትመለከቱት እንግዲህ እኛ አሪፍ አድርገን ሰርተናል ብለናል። ከዳርና ከዳር ሁለት ኮሜዲኖች አሉት እንደተለመደው ነው። እዚህ ጋር ደግሞ እንደምትመለከቱት እንግዲህ ከፈለጋችሁ ማብራት እዚህ ጋር ማድረግ ትችላላችሁ። ታሳቢ ተደርጎ ነው የተሰራው። ማብራት ከፈለጋችሁ መደረግ ይችላል። ካልፈለጋችሁ ኖርማል በእንደዚሁ ማድረግ ትችላላችሁ። ፎቶ ስለሌለው ነው እኛ ያላረግነው። ሰዎቹ ደግሞ ፍላጎታቸው እንኳን ከሆነ ማድረግ ይቻላል ማለት ነው። እዚህ ላይ ይሄን ይመስላል። እንደምትመለከቱት ራስጌው እንግዲህ በጣም ውብ ነው። እዚህ ጋር ደግሞ ይሄ ፖክሱ ከግርጌው ጋር የተያያዘ ነው። እዚህ ጋር የሰራ ነው። እንደምትመለከቱት 3 በሮች አሉት። በዚህ ጋር አሪፍ የሚባሉ እንግዲህ ሰፋ ያሉ 3 በሮች አሉት። ይህ ደግሞ በስፖንጅ ተደርጎ አረፍ ማለቻ ነው። ፎርገን የሰራ ነው። ምቾት አለው። በእንጨት ቢሆን እዚህ ላይ ለመቀመጥ ብዙም እንትን ላይ ይችላል። ስለዚህ በስፖንጅ አድርገን ይሄንኛው መቀመጫው እንደዛ አድርገን ሰርተነዋል። በጣም አሪፍ ነው። በዚህም ተመሳሳይ ሁለት ኮሜዲኖ አለው። የላይኛው ቁልፍ አድርገንበታል። ኮሜዲኖ የላይኛው ቁልፍ መደረግ አለበት እንደምትመለከቱት ማለት ነው። የታችኛው የለውም። ከዛ መሳቢያዎቹን ደግሞ የምንሰራቸው በስላይደር ነው። ስላይደር እዚህ ማለት እነዚህ ናቸው። በእንደዚህ የተሰራው በጣም አሪፍ ነው። ድምጽ የለው። በደንብ ተደርጎ ከተሰራ የመበላሸት እንኳን እድል የለውም። አሪፍ አድርጎ ከተሰራ ይሄን ይመስላል። ይሄ ኮሜዲኖ እንግዲህ ተንቀሳቃሽ ኮሜዲኖ ነው። በወዲያም በኩል ያለው በወዲህም ያለው መንቀሳቀስ ይችላል። እንደ ቤታችሁ ስፋትና ጥበት አብሮም ማረክ ትችላላችሁ። ቦታው ደግሞ ጠበብ የሚል ከሆነ ማንሳት ትችላላችሁ ማለት ነው። ይሄኛው ወይ ታነሳላችሁ። በወዲያ በኩልም ያለው ከፈለጋችሁ ማንሳት ትችላላችሁ። እንደዛ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። እንደምትመለከቱት ሜትር ከ50 አልጋው ይሄን የመሰለ ነው። ሐሳብ አስተያየታችሁን ደግሞ በኮሜንት እየሰጣችሁ ላይክ ሼር እያደረጋችሁ ያበረታታችሁን። እዚህ ጋር ደግሞ ሜትር ከ20 አልጋ ነው። እቺ ሜትር ከ20 አልጋ እንግዲህ ብዙ ጊዜ በፊት ላይ የምንሰራው እንደዚህ አይነት አልጋ በጣም ብዙ እየሰራ ነበር። በፊት ላይ ቪዲዮ ማየት ትችላላችሁ ማለት ነው። አሪፍ የምትባል ሜትር ከ20 አልጋ ናት። እቺንም ፎርገን ሰርተናታል። ይሄ ሌዘር ነው። እነዚህ ሌዘር ቁልፎች ይመታሉ። እዚህ ጋር እንደምትመለከቱት በጌጥ አድርገን የሰራነው። ግርጌውም ላይ ተመሳሳይ አይነት ስራ ነው የተሰራው። እቺ ሜትር ከ20 አልጋ ናት። እንግዲህ ሐሳብ አስተያየታችሁን በኮሜንት እየገለጻችሁ አድራሻችን ደግሞ ወሎ ኬሚሴ ነው። ከፕላስቲክ ፋብሪካው አጠገብ ጤና ጣቢያ ጀርባ ማለት ነው። በአካል መምጣት ለምትፈልጉ በስልክ ቁጥር ደግሞ 0921007139 እየደወላችሁ ሐሳብ አስተያየታችሁን መስጠት ትችላላችሁ። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ።